ከእስራኤል ጋር ጠበኞች ሆኑና ከጠፉት 10 ነገድ ውስጥም ሊሆኑ እንደሚችሉ የገለጹዋል። ጎግና ማጎግ የመጨረሻው ሐሳዊ መሲህ ከመምጣቱ በፊት በሰይጣን ኃይል ዛሬ የምንወያየው ስለ ጎግና ማጎግ ነው። እንግዲህ ጎግና ማጎግ በቅዱሳት መጻሕፍት ላይ ከ13 ጊዜ በላይ ተጠቅሰዋል። ስለ ጎግና ማጎግ በርካታ አስተያየት በዓለም አቀፍ ምሁራን ተሰጥቷል። እስካሁን ድረስ ያነጋግራል፣ እስካሁን ድረስ ያወያያል፣ እስካሁን ድረስ በርካቶች በእነዚህ ዙሪያ በርካታ ዶክመንተሪ ሰርተዋል። እኔ ዛሬ ማቀርብላችሁ በቀላሉ የምታገኟቸውን ነገር አይደለም። ምናልባት ላታገኟቸው የምትችሎችን አንዳንድ ቁም ነገሮችን ነው ምነግራችሁ። እንግዲህ ስለ ጎግና ማጎግ መጀመሪያ አለቃ ኪዳነ ወልድ ክፍሌ የፈቱትን ባጭሩ ነግራቸዋለሁ። ቅዱሳት መጻሕፍት ላይ እንዴት እንደተጠቀሱ በጥቂቱ እናነሳና ወደሚገርመው ውይይታችን እንቃላት። ጎግ ማለት ምን ማለት ነው፣ ማጎግ ምን ማለት ነው የሚለውን በተወሰነ መልኩ ፈተውታል። እንግዲህ እሳቸው ምንድነው የሚሉት? ጎግ ማለት የሀገር ስም ነው፣ ስም ሀገር ነው ይሉታል። የሀገር ስም ጎግ ይባላል። ማጎጋውያን የሚባሉ ወይም ቃውቃዝ የሚባሉ ነገዶች የወረሱትና የሰፈሩበት ቦታ ነው ብለው ጎግን ይፈታሉ። ማጎጋውያን የወረሱት ስለሆነ ጎግና ማጎግ ተባለ ብለው ይፈታሉ። ማጎግን ደግሞ የሚሏቸው ምንድነው? ስመ ነገድ፣ የነገድ ስሞች ናቸው። በተለይ የደቂቀ ያፌት ወይም የያፌት ልጆች ናቸው ብለው ፈተውታል። ይህንንም ያዙት። በርካቶች የምሁራንን አስተያየት አቀርብላቸዋለሁ። ከዛ በኋላ ግን ሰፋ ወዳለው ነገር ወስዳቸዋለሁ። እንግዲህ እሳቸው እንደገና ይፈቱታል። ጎግ ማጎግ ፊደሎቹን ነው የሚፈቱት እና በተለይ ሲፈቱ ግን አፈታታቸው ጥንት ገወግ ማገወግ ይባል ነበር። ጎግ ማጎግ ሳይሆን ገወግ ማገወግ ተብሎ ይነበብ ነበረ። ዕብራውያን ሲያነቡት ወይም በዕብራይስጥ ሲነበብ ግን ገወግ ማጎግ ቀርቶ ጎግ ማጎግ እንደኛ ይነበባል። ግን ድሮ ገወግ ማገወግ ተብሎ ይነበብ ነበር ብለው አስቀምጠውልናል። ባለፈው ጊዜ ሀለ ሀመ ሰረሰ ራሱ ፊደሎቻችን ቁጥር ናቸው እንዳልኩኝ፣ በዕብራይስጥም እያንዳንዱ ፊደል ቁጥርን ይወክላል። ስለዚህ ሊቁ በዕብራይስጥ አልፋቤት ወይም በአሌፋቱ ቁጥር ወክለው ለጎግና ማጎግ የቁጥር ውክልና ሰጥተዋል። ለምሳሌ አሌፍ 1፣ ቤት 2፣ ጊሜል፣ ዳሌጥ፣ ሄ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኖን፣ ሳምኬት፣ ኤ፣ ፌ፣ ጻዴ፣ ቆፍ፣ ሬስ፣ ሳን፣ ታው። ይሄ የሂብሩ አልፋቤት ነው። የግሪኩ አልፋ ቢታ፣ ጋማ፣ ዴልታ፣ ኤፕሲሎን፣ ሲታ፣ ኢታ፣ ቴታ፣ ዮድ፣ ካፓ፣ ላምዳ፣ ሚኒ፣ ኪሶ፣ ሚክሮ፣ ፓይሮ ይላል። እንደዚህ ሁሉ ይሄ ደግሞ ቁጥር አለውና ገ ምን ላይ ነው ብለው ይፈታሉ። ገ 3 ነው። አ በ ገ ደ እያልን ስንቆጥር ገ 3 ላይ ነው። ወ ደግሞ አ በ ገ ደ ሀ ወ 6 ላይ ነው። አሁንም ወ እንደገና 6 ላይ ነው። ስለዚህ ይቅርታ ገ እንደገና ሀ በገ 3 ላይ ነው። ስለዚህ ሲደመር 12 ይሆናል ብለዋል። እና ማገወግ ደግሞ 52 ነው፣ ሲደመር 64 ይሆናል ብለዋል። እና 12ቱን ቅድም ካነሳናቸው ከ64 ጋር ሲጋጠም 71 ይሆናሉ። 70 ወይም 71ዱ ህዝቦች ናቸው። 72ኛው እስራኤል ናቸው እና የአዳምን ዘር ያሳያል ብለው የፈቱበት አለ እና ይሄን ነገር ማየቱ አይጎዳም። ሌላው እንደገና ሕዝቅኤል ትርጓሜያቸው ላይ እኚሁ ምሁር ምን ብለዋል? ጎግና ማጎግ ጋር አብረው የተጠሩት ሞሳ እና ቶቤል
አንድ ላይ አድርገው ማጎግና ሞሳ ቶቤል ወንድማማች ናቸው፣ ከሰባቱ ደቂቀ ያፌት ሶስቱ እኒ ናቸው የሚል አስቀምጠውልናል። ይሄ እንግዲህ እሳቸው ትርጉም ነው። እንደውም እሳቸው ምን ብለዋል? እነዚህ ትውልዶች ድሮ አሉ ከአርማንያና ከቃውቃዝ እየተውጣጡ እስራኤልን ያውኩ ነበረ። ኢየሩሳሌምን ሳትቀር ቤተ መቅደሱን ገብተው የወሩ ይዘርፉ ነበረ። በኋላ ግን የሴም ትውልዶች አስወጥተዋቸዋልና በጣም ጨካኞች ስለነበሩ ዛሬ ድረስ ስማቸው ጉግ ማንጉግ ወይም ጎግ ማጎግ ሲባል አስፈሪ ሆኖ ዛሬ ድረስ ይነገራል ብለው ሊቁ አስቀመጡ። መጨረሻ ላይ ግን ለጊዜው እነዚህ ነገዶች ናቸው፣ ፍጻሜው ግን ሐሳዊ መሲህን የመጨረሻውን ዘመን ፍልሚያ የሚያመላክቱ ናቸው ብለው ቁጭ አድርገውታል። ይሄ የእሳቸው ትርጉም ነው። ብዙዎቻችሁ ስለጠየቃችሁኝ ነው። እንግዲህ ጎግና ማጎግ እነማን ናቸው የሚለውን ደግሞ የቅዱሳት መጻሕፍት መዝገበ ቃላቶች የሚያስቀምጡትን እናይና ወደኛ ነው የምንመጣው። ምክንያቱም ብዙዎቻችሁ ጠይቃችሁ ስለነበረ ማለት ነው። እንግዲህ ጎግ በተለይ መጽሐፍ ቅዱስ መዝገበ ቃላት ጎግን የሞሳህና የቶቤል መስፍን ይለዋል ገጽ 250 ላይ። ማጎግን ደግሞ ከያፌት ልጅ የተገኘ ወገን ይላል። እንደውም ምን ብሎ ያስቀምጣል? ከእስራኤል በስተሰሜን የኖሩ ህዝቦች ከመሆናቸው በቀር ዛሬ እነማን እንደሆኑ ለማወቅ አይቻልም ብለው አስቀምጠዋል። በአሁን ሞደርን ስኮላር ግን ሀገራትን እየጠቆሙ ይሄ እናንተ አስተያየት የምትሰጧቸውን ሀገራት እነዚህ ናቸው ይላሉ። ግን አንዳንዶቹ ግን ፈጽሞ እነማን እንደሆኑ ለማወቅ አልተቻለም ብለው አስቀምጠዋል። አሁን ደግሞ ይሄን ካየን የተርጓሚዎቹን ሐሳብ ደግሞ ምናየው ይሆናል። እንግዲህ ማጎግ የሚባል ትውልድ እንዳለ በተለይ ይህም በፊት ከእስራኤል ጋር ጠበኞች ሆኑና ከጠፉት 10 ነገድ ውስጥም ሊሆኑ እንደሚችሉ የገለጹ አሉ። አስተያየታቸውን አክብረን እናስቀምጣለን። ብዙዎች ደግሞ የጎግና የማጎግን ነገር ምስጢር እንደሆነና ጊዜ ብቻ ሊገልጸው የሚችለው ነገር እንደሆነ አስቀምጠዋል። እኔ ብዙዎቻችሁ ሀገራትን እየጠቀሳችሁ ነው። እኔ ግን ሀገሮቹ እንዲህ ብዬ ማለት አልፈልግም። ሞደርን ስኮላር የሚሉትን ማለት ነው። ግን እንደ እይታ ሁላችሁም ማየት ትችላላችሁ ብዬ አስባለሁ። እንግዲህ እነዚህ ጎግና ማጎግ እስራኤልን ከበው ሄለን ገነቱ ሂብሩ ፊደል ጽፈሽልናል፣ እናመሰግናለን። ዕብራይስጥ ትንሽ ተምሬ ነበር፣ አሁን እየረሳሁት ነው፣ ረስቼዋለሁ። ግሪክ እና ሂብሪው አሁን ግን እየጠፋኝ ነው። መልካም አመሰግናለሁ። እንግዲህ ጎግና ማጎግ ምንድን ናቸው የሚለውን ደግሞ ሌሎች ሊቃውን ሲፈቱ ማለት ምድርን ያመለክታል፣ ጎግ የሚለው ደግሞ የጎግ ምድር ነው ብለውም የፈቱ አሉ። እነሱንም አይተናቸዋል። ሌላው ጎግና ማጎግ ቅድመ ልደተ ክርስቶስ 7ኛው መቶ ክፍለ ዘመን ልዳን ይገዛ ከነበረው ጎግስና ጎግ ከሚባል ከአካዲያን ጣዖታት ተነስተው የሚተረጉሙ አሉ። ይህም በየኢንተርኔቱ ላይ የምታየው ስለሆነ ብዛም እዚህ ላይ መግባት አያስፈልግም፣ ብዙ እንትን አይሉም። ሌሎቹ ደግሞ ማጎግ እንግዲህ አካዲያን ቃል ነው፣ የጎግስ ምድር እንደሆነ ተንትነው ጽፈዋል። እዛውም ማየት ትችላላችሁ። አሁን ማነሳው ባጭሩ የጎግና የማጎግን ፍልሚያ ጦርነት ደግሞ ቅዱሱ መጽሐፍ ይጽፋል። አሁን ወደ ኢትዮጵያውያን መዝገብ ገና አልገባንም። እንግዲህ የጎግና የማጎግ ጦርነት በተለይ ሕዝቅኤል ነው የጻፈው በ38ኛው እና በ39ኛው ምዕራፍ ላይ ጎግና ማጎግ ምድረ እስራኤልን እንደሚወሩ በጣም ጽፏል። እና ጦርነቱንም እንደውም የጎግና የማጎግ ጦርነት ነው የሚለው። የማጎግ ህዝቦች እንግዲህ ጎግ በሚባል መሪያቸው ጦርነት እንደሚያካሂዱ ጽፏል። ሕዝቅኤል ጽፏል። እንግዲህ እዛ ላይ ግን በጣም ከፍተኛ ጦርነት እንደሚካሄድ ነው እዛ ላይ እንደሚጽፈው። ለምሳሌ እንደውም ሕዝቅኤል ምን ይላል? ምድርን ትሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ፣
በኋለኛውም ዘመን ይሆናል በማለት በመጨረሻው ዘመን ጎግና ማጎግ መጥተው ከእስራኤል ጋር እንደሚፋለሙ ሕዝቅኤል ይጽፋል። እና ጦርነቱ ትንሽ የኒውክሌር ቦምቦችንም የሚያካትት ይመስለኛል እንደኔ እይታ። ምክንያቱም ምን ይላል 38ኛው ምዕራፍ ቁጥር 22 ላይ ስለ ጎግና ማጎግ ተናግሮ በቸነፈርና በደም እፈርድበታለሁ፣ ዶፍም የበረዶም ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱ ጋር ባሉ በብዙ ሕዝብ ላይ አዘንባለሁ ይላል። እና ይሄ እሳት ድኝ ማለት እንግዲህ አሁን ያሉ መሳሪያዎች እንደ ኒውክሌር ቦምብ፣ አቶሚክ ቦምብ ሊኖር ይችላል በፍልሚያው ላይ ያስብላል ነው። እርግጠኛነቱን እንግዲህ መመርመር ያስፈልጋል። እና ፍልሚያው እስራኤል ላይ ሲካሄድ እግዚአብሔር ደግሞ ተፈጥሯዊ የሆኑ ነገሮችን አደጋዎችን ጎግ ላይ አምጥቶ እንደሚሸነፉ ደግሞ ይጽፋል እና በጣም መመርመር እንዳለበት ይሰማኛል። ይሄ ያለውን እውነታ ነው የምነግራችሁ። እኔ ግን የምፈልገው ሌላ ክፍል አለ፣ እሱ ላይ እንገባለን። እንግዲህ በሕዝቅኤል 39:1 ላይ ደግሞ ትንሽ ጠጠር ያለ ነገር ስለዚህ ይጽፋል። በዚያም ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉበትን ሸለቆ የመቃብርን ስፍራ ለጎግ እሰጣለሁ፣ የሚያልፉትንም ይከለክላል። በዚያም ጎግንና ብዛቱን ሁሉ ይቀብራሉ፣ የሸለቆውንም ስም ሐሞንጎግ ብለው ይጠሩታል ይላል። እና በጣም ከበድናቸው የተነሳ 7 ወር ድረስ እንደሚቀበሩ ቀብራቸው እንደሚፈጅ ይጽፋል። እና ይሄ ትንሽ የረቀቀ ነገር ነው የሚሉት የቅዱሳት መጻሕፍት አጥኚዎች። አንዳንዶቹ ደግሞ ይህን አይተው መተርጉማኑ እንግዲህ ጎግ የሰው ስም ሲሆን እና እንደሞተና እንደተቀበረ ከጠቀሰ እና ከተፈጥሮ በላይ ሆነ፣ ምናልባት በወደቀው መልአክ የሚመራ ነው ያ ፍልሚያ ብለው የሚጽፉ አሉ። ስለዚህ ይህን ሁሉ ነገር ማጤን፣ መመርመር፣ ማወቅ ተገቢ ይመስለኛል። እንግዲህ ሕዝቅኤልን አንቡ ብዙ ነገር ታገኛላችሁ። አሁን ወደ አዲሱ ኪዳኑን ንግባ። በመጨረሻው ዘመን እንግዲህ ሰይጣን የሚፈታበት ሰዓት እንዳለ እና የሰይጣን መሳሪያ ሆነው በኢየሩሳሌም ያሉ ቅዱሳንን የሚያጠፉ ጎግና ማጎግ እንደሚነሱ ዮሐንስ ደግሞ በራእዩ ተናግሯል። አፖካሊፕስ ይባላል። ይሄ እንግዲህ በጣም እንደውም ምን ይላል 20ኛው ምዕራፉ ላይ 7 ጀምራችሁ አንቡና ሺው ዓመት ሲፈጸም ሰይጣን ከስራቱ ይፈታል ይላል። ከሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል ይላል። እና ቁጥራቸውም እንደ ባህር አሸዋ የሚያህል ነው ይላል። ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈር የተወደደችውን ከተማ ከበቡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ይላል። እና በጣም እንደ ባህር አሸዋ የሆኑ በተለይ ሰይጣን አነሳስቷቸው እንደሚመጡ ፍልሚያም ሊኖር እንደሚችል ነው እዛ ላይ የጻፈው። እና እግዚአብሔር ከሰማይ እሳት አውርዶ እንደሚያጠፋቸው ባለ ራእዩ ዮሐንስ ተናግሮታል። እና በመካከለኛው በተለይ ዘመን የሚነገረው ደግሞ ታሪክ ጎግና ማጎግ የመጨረሻው ሐሳዊ መሲህ ከመምጣቱ በፊት በሰይጣን ኃይል ታግዘው ጥፋት እንደሚያደርሱ፣ እርሱ ለመምጣቱ ምልክት የሚሆኑና ከመጨረሻው ፍርድ አስቀድሞ ሐሳዊ መሲህ ሲጠፋ ጦርነቱ ላይ ተሳታፊ እንደሚሆኑ የጻፉ ተመራማሪዎች አሉ፣ አጥኞች አሉ። እና እሱን ሁሌ ማወቅ መረዳት ያስፈልጋል።